حبيبي شكرا. طيب بسم الله الرحمن الرحيم والصلاة والسلام على رسول الله. اللهم افتح بيننا وبين قوم حقا خير الفاتحين. أستاذ مراد أهلا وسهلا بكم لنا. عندنا طياق الشيخ مراد لماذا أو هل نحن كأهل السنة والسلف الصالح والسلفيون ومن هم على شاكلتهم هل نحن نيان أحباشوش እንጠላቸዋለን ወይም ነው ቀሰወይ ለምንድን ነው የምንቃወማቸው ለምንድን ነው የምንጠላቸው መፍሁም አብዛኛው ሰው ያልተረዳው ነገር ስላለ የግል ጥላቻ አለ ወይስ እንዴት ነው ያቂዳ ጉዳይ ነው አብዛኛው ሰው ያልተገለጸለት ነገር ስለሆነ ማለት ነው طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بارك الله فيك أخونا እኛ ያው ከአህባሾች ጋር እንግዲህ የግል ጥላቻ የለብንም ነገር ግን እንግዲህ አቂዳ መሰረታዊ ነጥብ ነው እዚህ ነው እነዚህ ሰዎች ደግሞ አህባሾች ማለት ነው ይዘው የመጡት አቂዳ የሙዕተዚላና የጀህሚያ የሐሩሪያ አቂዳ ነው ይዘው የመጡት ይሄን ደግሞ ኢንሻአላህ በመረጃ ምናየው ይሆናል የመጀመሪያ እንግዲህ ምናየው አብዱል ቃድር አልጂላኒ አሱፊያ ማለት ነው ሱፊያ የሆኑት አብዱል ቃድር አልጂላኒ ሁኒያ የተሰኘ ኪታብ አላቸው እዚህ ኪታባቸው ላይ እንግዲህ ምን እንዳሉ ኢንሻአላህ እናያለን حتى أبو حسن الأشعري نزه أحباشوچن አስመልክቶ ምን እንዳለ ኢንሻአላህ እናያለን عبد القادر الجيلاني عندما تملكته እንግዲህ الله سبحانه وتعالى وينبغي إطلاق صفة الاستواء من غير تأويل الله كعرش በላይ መሆኑን በልቅ ማመን ያስፈልጋል ያለ ምንም ተአዊል ካሉ በኋላ وأنه استواء الذات على عرشه الله سبحانه وتعالى በዛት الله كعرش በላይ መሆኑን ካስቀመጡ በኋላ ምን ይላሉ لا على المعنى القعود والمماسة كما قالت المجسمة والكرامية كرامية مجسمة የሚባሉ ቡድኖች እንደሚሉት يعني قعود مقامط ምናምን አይደለም አሉ نعم نحن اهل السنه لا نثبته እንደዚህ ደግሞ ولا على المعنى العلو والرفع የደረጃም ከፍታ አይደለም አሉ كما قالت الاشاعره እንደሚሉት አሉ ተመልከት ከዛም በኋላ ولا ምን አሉ እዚህ ጋር ولا معنى الاستيلاء አሉ استيلاء መሾምና መቆጣጠር አይደለም والغلبه እንደዚህ ደግሞ ማሸነፍ አይደለም كما قالت المعتزله يك معتزلاዎች እንዳሉት ስለዚህ ዛሬ ላይ አህባሾች ቃል በቃል ይሄንን ነው የሚተረጉሙት ይስተዋ የሚለውን ይስተውላ ነው የሚሉት ስለዚህ እነዚህ ሰዎች ሙዕተዚላ መሆናቸውን ተመልከት እዚህ ጋር ብቻ እንዳይመስልህ ያው ይሄን ኪታብ ለማየት ያክል ይሄው ጉንያ የተሰኘ የአብዱል ቃድር አልጂላኒ ኪታብ ነው ሌላው እንግዲህ ምሰጥህ ማን ናቸው ኪታብ ሌላው እንግዲህ ከተላላቀ ከቀደምት ሰለፎች ስለ እነዚህ ሰዎች ስለ አህባሾች ምን አሉ የሚለውን ደግሞ ኢንሻአላህ ለማየት ያህል ከሰለፎች እንግዲህ ስለ አህባሾች ምን እንዳሉ ይህ አርራህማኑ ዐለል አርሽ ኢስተዋ የሚለውን አስመልክቶ ያስቀመጡትና ከዛም በኋላ ስለ እነዚህ ሰዎች ስለ አህባሾች ምን እንዳሉ ኢንሻአላህ በዛው ዳሰስ ላድርግልክ መርሐባ ይህ ኪታብ የምታየው ማለት ነው የሰለፎች ኪታብ ነውና አርራህማኑ ዐለል አርሽ ኢስተዋ የሚለውን ካስቀመጡ በኋላ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን የተለያዩ የቁርአን አያቶች ካስቀመጡ በኋላ فنحن نؤمن بخبر الله እኛ አላህ በነገረን እናምናለን ጀለ ወዐላ አላህ Subhanahu Wa Ta'ala በነገረን እናምናለን أن خالقنا الله سبحانه وتعالى مستوٍ على عرشه ከአርሹ በላይ ከፍ ያለ ነው አሉ لا نبدل كلام الله يا الله ነገር አንጠመዝዝም አናዞርም አሉ ولا نقول قولا غير الذي قيل لنا ለኛ ከተባለን ውጪ ሌላ አዲስ ንግግር አንናገርም كما قالت المعطلة الجهمية جهميዎች معطلዎች እንዳሉት ምን أنه استولى تشومة ተቆጣጠረ እንዳሉት ጀህሚዮቹ ወይ ደግሞ ሙዓጢላዎቹ አንልም ይላሉ ስለዚህ ቀደምቶች በተቀላላ ይሄ የሰለፎች ኪታብ ነው ላሳየህ ይችላል አላህ ከአርሽ በላይ ነው የሚለውን ኪታብ يعني አላህ ከአርሽ በላይ ነው የሚለውን استولى ብሎ መፈሰር يعني የምንድነው ይሄው የሙዕተዚላና የጀህሚያ እንደሆነ እነማን ይሄው ይህ ኪታቡ ተውሂድ የምታየው የቀደምቶች የኢብኑ ኹዘይማ ኪታብ ነው 223 ላይ ተወለዱ ማለት ነው ግልጽ ነው አይደለ ሌላም እንግዲህ ሰዓት እንትን ለማለት ነው እንጂ ሌሎችም ቀደምቶች እነ حتى ابو حسن الاشعري في كتابه الايبان ላይ ራሱ استولى ብሎ መፈዘር የሙዕተዚላን ይላል ስለዚህ እነዚህ ሰዎች ያው አቂዳቸው የሙዕተዚላና ከእስልምና የወጣ የሆነ አስተምሮ ይዘው ስለመጡ እንጂ የግል ጥላቻ ኖሮብን አይደለም ለማለት ነው ባረከላሁ ፊክ استولى የምን شكرا جزاك الله خير استولى እሺ እነሱን استدلال የሚያደርጉበት ሰውን ሲያሳምን الرحمن على العرش استوى ካሉ በኋላ አይ بمعنى استولى ራሳቸው ነው ሙዕተዚላ ራሳቸው ነው ፈሰሩት ወይስ ምንድነው የተፈለገው ያው ይስተዋ የሚለውን ከአርሽ በላይ ከፍ አለ የሚለው ላለመቀበል ነው ይስተውላ የሚሉት ተሾመ ተቆጣጠረ የሚሉት ይስተዋ የሚለው ላለማስበት ነው በጣም የሚገርመው ደግሞ በፍጹም
ኢስተዋ የሚለው ከዓላ ጋር ተያይዞ ከመጣ በየትኛውም የዓረብኛ ቋንቋ ብትሄድ ኢስተዋ የሚለው ያኒ ከዓላ ጋር ተያይዞ ከመጣ በፍጹም ኢስቲላን አያሲዝም። ይህ ደግሞ ቀደምቶችም የተናገሩት ነው። ግልጽ ነው አይደለ? ምሳሌ አላህ ቁርአን ላይ እኔ ከቁርአን መረጃ ሰጣለሁ። አላህ ቁርአን ላይ ምን ያህል ምሳሌ ሊተስተው ዐላ ዙሁሪሂ አለ። ምሳሌ መንሳዎች ላይ ልትሳፈሩ አየ ከላይ ኢስተዋ ከዓላ ጋር ከተያያዘ ከላይ መሆንን ነው የሚያስይዝ እንጂ በፍጹም ተቆጣጠረ የሚል አያስይዝም። ነገር ግን እኛ መረጃ ያለን ብለው ያኒ ኢስተዋ ቢሽሩን ዐለል ዒራቂ ብለው የአኽጠል የተባለ የነሳራ የካፊር መረጃ አድርገው ያመጣሉ። የካፊር ቀውል የነሳራ ቀውል ለኛ ለአቂዳችን ደሊል አናደርግም። እኛ ደሊላችን ኪታቡላህ ወሱነት። ይቅርታ ሼክ የዚህ መስረጃ ያላችሁ እሱ በኋላ ብትጠይቁ እንኳን መልስ አላችሁ ለዚህ ይሄ እንትን የነሳራ ሌላ ጊዜ ብትጠይቁ አይዋ በቂ መረጃ አለ ኢንሻአላህ። ይሄ ኢስተዋ ከዓላ ጋር ተያይዞ ከመጣ በፍጹም የበላይነትን ያኒ አላህ Subhanahu Wa Ta'ala ኢስተዋ ከዓላ ከአርሹ በላይ ከፍ አለ ማለት እንጂ መቆጣጠርን ያስይዝም ነው። ባረከላሁ ፊክ ኢንሻአላህ። አብዛኛው ሰዎችን ያላወቁ ነገር አለ። የአህባሽ በስያሜ አህባሽ ነኝ ስለሚል የአህባሽ ዋና ዓላማው ምንድነው ማለት አሁን ለምሳሌ ወሃቢያ ተባለ እንትን ተባለ የአህባሹ እንትኑ ምንድነው ራእዩ ዓላማው ምንድነው? አህባሾች ማለት እንግዲህ ያው አብደላ አልሐረሪ የተባለ አንድ ግለሰብ ከሐረር የተነሳ የሆነ ግለሰብ ነው። ይህንን እምነት የመሰረተው ይታወቃል። ከዛም በኋላ አሻዒራንን ማትሩዲያን መንገዳችን ብለው ወደዛ ተለጠፉ እንጂ መስራቻቸው አብደላ አልሐበሺ አልሐረሪ ነው። ገባክ? አብደላ አልሐበሺ አልሐረሪ ነው። አብደላ አልሐረሪ ይባላል። አህባሽ የተባለውም ያው ከሱ ጋር ምን ስለሚያደርግ ነው እሱ ማለት ነው ኒስባ ወደሱ ነው። አልሐበሺያ ከሚል የሐበሻ ሰው ስለሆነ ወደሱ ተጠጋ እንጂ አህባሽ ማለት ሐበሻ ማለት አይደለም። ሐበሻዊ ማለት አይደለም። በፍጹም የተጠጋ ወደ አብደላ አልሐረሪ ነው እንጂ አህባሽ ማለት ሐበሻዊ ማለት አይደለም። አንዳንዶቹ እንደዚህ እያደረጉ ሊደበቁ ይሞክራሉ። አህባሾች አሻዒራ አይደሉም። በነገራችን ላይ በፍጹም አህባሾች አሻዒራ አይደሉም። ይሄ በአስር ጣቴ ማንኛውም ሰው ይሄ እንትን የሚለው ነው። ለምንድን ነው አህባሾች አሻዒራ ያልሆኑት? አቡ ሐሰን አልአሽዓሪ በፍጹም አይከተሉም። በተለያየ ርዕስ ላይ ማለት ነው። በተለያየ አቡ ሐሰን አልአሽዓሪ ፍጹም ከነሱ የራቀ ነው። ምሳሌ በኢስቲዋ ጉዳይ ብትመለከት ያው ኪታብ አልኢባና በእጅ ያለው አሁን የሱ ኪታብ ነው እና ምሳሌ ወጃአ ረቡከ ወልመለኩ ሰፈን ሰፋ እያለ አላህ የውመል ቂያማ እንደሚመጣ ይመሰክራል። እንደዚህ ሰዎች አይመሰክሩም። ታዊል ነው የሚያደርጉት። አይቀበሉም እንደዚህ አይነት አያቶችን ማለት ነው። ግልጽ ነው አይደለ? ይሄው ኢስቲዋን አስመልክቶ አቡ ሐሰን አልአሽዓሪ في كتابه الإبانة ምን ይላል? سؤال وقد قال قائلون በርግጥ ተናጋሪዎች ላይ من المعتزلة والجهمية ከሙዕተዚላና ከጀህሚያ የሆኑ ቡድኖች ብለዋል። ምን ወልሐሩሪያ እንደዚህ ደግሞ ሐሩሪያ የተባሉ የጥመት አንጃዎች ናቸው እነዚህ ሐቢቢ። ግልጽ ነው። ምን ይላሉ እነዚህ ሰዎች? عن قول الله جل وعلا የአላህ Subhanahu Wa Ta'ala ንግግር አስመልክቶ ምን الرحمن على العرش استوى የሚለውን أنه استولى አይ استولى የተፈለገው ብለው አየህ ተቆጣጠረ ተሾመን የተፈለገው ብለው ተርጉመዋል። እነማን? ሙዕተዚላ ጀህሚያና ሐሩሪያ የተባሉ ቡድኖች። ገባክ? ስለዚህ ሐታ አቡ ሐሰን አልአሽዓሪ ራሱ እነዚህን ሰዎች ያወግዛቸዋል። ይሄ ብቻ እንዳይመስልህ ሌሎች በአስማው ሲፋቶች ጉዳዮችም በሌላ በአስማው ሲፋት ጉዳይ ራሱ ፍጹም አቡ ሐሰን አልአሽዓሪ ከነዚህ ሰዎች ተቃራኒ የሆነና ትክክለኛ የሆነ አህለ ሱናን ወልጀማዓን የሚያራምድ ሰው ነበር። ያው መርሐላ ካለፋቸው መርሐላዎች መጨረሻ ላይ ያው ሱና ላይ ሆኖ እንደሞተ ይታወቃል። ያው እነሱ ቢያስተባብሉም ነው። ባረከላሁ ፊክ። እዚህ ጋር አንድ ጥያቄ ለመብራሪያ ይሆንና ለምንድን ነው እሺ ሐሰን አልአሽዓሪ አንድ ሰው ወላ ለሚከተለው ሙሉ ወላ መስጠት አለበት ተስሊም ማድረግ ነበረበት። አሽዓሪዎች ነን እስካሉ ድረስ ለምንድን ነው ያልተከተሉት? እሺ ምን ተባብኖት ነው? እና ይሄን ሐባሽ በጣም የሚገርምህ ይሄ ነው። ዓለም ላይ ብትዞር አንድም አህባሽ ቃለ አቡ ሐሰን አልአሽዓሪ ብሎ ሲያጣቅስ አትሰማው። أنه يزعم أنه يتبع يعني أبو حسن الأشعري لكن بفصم مالتنا أنك تلالنا أبو حسن يلالو كن عالم لا يبزور نملك عند إنكوان أحباش كأبو حسن الأشعري كتاب سياتاكس هتسمعه لمن هيكتلوتم قلتنا ولا أبو حسن الأشعري قدم بتوسنا لما تكسن دمو كركوت لا الله سبحانه وتعالى يدنا اسملكتو يتليايو ነገሮችን በግልጽ እንደሚያሰብት ይኸው እጄ ላይ ያለው ኪታብ አልኢባና ላይ በግልጽ ያስቀምጣል። ነገር ግን እነዚህ ሰዎች በፍጹም አይቀበሉትም ነው። ባረከላሁ ፊክ። طيب አሻዒሮቹን አህባሽን ይቀበላሉ ያምኑበት በአህባሽ ወይስ እንዴት ነው? ለነሱ እንዴት ነው? لا متقدم የሆኑት አሻዒራዎች
አህባሽ እንደነገርኩ ከአብደላህ አልሐረሪ በኋላ የመጣ ነው። በነገራችን ላይ እነዚህ ሰዎች አሻዒራንን ብለው ራሳቸው ወደዛ አስጠጉ፣ ሱፊያንን ብለው ራሳቸው ወደዛ አስጠጉ እንጂ ቅርብ ጊዜ ነው የመጡት። ግልጽ ነው አይደለ? ከዚህ በፊት የነበሩ አሻዒራዎች ከዚህ በፊት የነበሩ አሻዒራዎች ሀታ ዑሉውን የሚያሰብቱ ነበሩ። ለአላህ ሱብሓነሁ ወተዓላ ከአርሹ በላይ መሆኑን እና የተለያዩ ነገሮች የሚያሰብቱ ነበሩ። ገባህ አይደለ? ያኒ ጠሪቅ እንትናቸው ይሄ እንትን ቢሆንም ላኪን አላኩልኝ እነዚህ አህባሾች በፍጹም አሻዒራዎች አይደሉም። ምናልባት ነን ቢሉም ግን ብዙ የሚخالፉበት ነገር አለ፣ በጣም ብዙ። ገባህ አይደለ? ያ ነው። ባረከላሁ ፊክ። ان شاء الله. طيب شيخي جزاكم الله خير. مساله تكفير هون ابزانيا احباشوች እኛ አህባሾች ነን ከአህባሾች እንትነን በብዙ يعني جهل مركب እንዳለ ሆኖ እኛ በተሻለ አቅም እንሳፍ እናደርጋለን። እንሳፍ ማለት ዑذር እንሰጣቸዋለን። ለምንድን ነው ወደ ተክፊር በሚሮጡት? ከከፈሩ በኋላ ኢብኑ ተይሚያን በጣም የግል ጥላቻ እንዳለ ነው የሚያሳውቁትና ይሄን መስአላ በደንብ መራራት አለባቸው። ምክንያቱም አንዳንድ ሰዎች ሳያቅ ማል ኸይል ያሸግራ እንደተባለው ኢብኑ ተይሚያን ካፍር ስለተባለ ለምን ካፍር እንደተባለ እንዴት ተከፈረ እንዴት ነው አልተገለጠላችሁም። እና ይሄን ነገር በአህለ ሱና ወይም በሰለፎች ሷሊህ ላይ ምንድነው ያላችሁ? ጀዛከላሁ ኸይረን ባረከላሁ ፊክ ጠወለላሁ ዑምረክ። ምን አለ መሰለክ አህባሾች ከአንድ መለያቸው አንዱ ምንድነው ተክፊር ናቸው። ጀማዓቱ ተክፊር ናቸው። ተክፊር በማዕና ሰዎችን በማስከፈር ይታወቃሉ። ከነሱ ዓለም ላይ ያለን ህዝብ በጠቅላላ እኮ አስከፈሩት። ገባክ? ዓለም ላይ ያለ ህዝብ በጠቅላላ ከፍሯል እነሱ ዘንድ። አርራህማን ከአርሽ በላይ ነው የሚለው ካፊር ነው እነሱ ዘንድ። ወይ ደግሞ አላህ ሱብሓነሁ ወተዓላ ለራሱ እጅ ያለኝ ብሏል ቁርአን ላይ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ እያለ አላህ ሱብሓነሁ ወተዓላ ተፍሲር አጠበሪ ላይ ይኸው ኢብኑ ጀሪር አጠበሪም ያስቀምጣሉ። ሱረቱ ሷድ ላይ ምን ይላል አላህ ሱብሓነሁ ወተዓላ ቃለ ያ ኢብሊሱ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ፣ በሁለት እጆቼ ለፈጠርኩት አይደል ለምንድን ነው የማትሰግደው አሉ። ጠበሪ ይኸው ተፍሲር አጠበሪ ነው የምነግርህ። ለአላህ እጅ ያለው እንደዚህ ያለው የሚል ሰው ይከፍራል ይላሉ እነዚህ ሰዎች። ለአላህ እንደዚህ ያኒ አላህ ለራሱ ያሰበተውን ሰው ያኒ ቀጥታ ከእስልምና እንደወጣ አድርገው ነው የሚስሉት። ተመልከት፣ በጣም የሚያሳፍርክ ማለት ነው። ገባክ? ምሳሌ አርራህማኑ አለል አርሽ ኢስተዋ ይላል ቁርአኑ። አይ ይሄንን ያሰበተ ሰው ይከፍራል ይላሉ። አርራህማን ከአርሽ አላህ ነው ጌታዬ ከአርሽ በላይ ያለ ሰው እነሱ ዘንድ ያስከፍራሉ። ተመልከት፣ ሰለፎች ግን ምን ይሉ እንደነበር ምሳሌ ያኒ ለአላህ እጅን በማስበት ዙሪያ ማለት ነው። አሁን የቀራሁልን አያ ሊማ ኸለቅቱ ቢየደየ በሁለት እጆቼ ለፈጠርኩት አይደል ለምን ማትሰግደው የሚለውን ኢብኑ ጀሪር ሲፈስሩ ይላሉ يقول لخلق اليدي يعني من ይላል يخبر تعالى ذكره الله سبحانه وتعالى በዚህ እኮ እየነገረን أنه خلق آدم بيديه አደምን አላህ በሁለት እጆቹ እንደፈጠረ እየነገረን ነው ይላሉ። ተመልከት፣ ኢዘን ሰለፎቹ ቀደምቶቹ ይሄንን ያስቀምጡት አላህ በሁለት እጆቹ አደምን እንደፈጠረ እየነገረን ነው። ስለዚህ እነዚህ ሰዎች ማንን ሊያስከፍሩ ነው? ቀስ በቀስ እና ኢብኑ ጀሪር አጠበሪንም ሊያስከፍሩ ነው ማለት ነው። ምክንያቱም ይሄው እነሱ አላህ በሁለት እጆቹ አደምን ፈጥሯል እያሉ አግኝተኛል። ስለዚህ የነዚህ ሰዎች የተክፊር አካሄድ በጣም ከባድ ነው። እኔ በእጄ ብዙ እንትኖች አሉ። የአብደላህ አልሐረሪ ካስፈለገ ሪከርድ መክፈት ይችላል። ሀታ ራሳቸው አቂዳ ላይ ራሱ አንድ ሰው ሸክ ካደረበት ይላል አብደላህ አልሐረሪ ይሄ የአህባሽ አቂዳ ልክ ነው አይደለም የሚል እንትን እንኳን ቢያድርበት አንድ ሰው ሸክ እንኳን ቢያድርበት የክፉር ይላል፣ ከእስልምና ይወጣል ይላል፣ ከእስልምና ይወጣል ይላል። ተመልከቱ፣ በጣም የሚያሳዝነው ገብቷል አይደለ? ይሄው መረጃ በእጅ ያለ አስፈላጊ መክፈት ይችላል። لكثرة ما سمعوا من المسائل والتشويش فصار يشك يقول هل نحن على الصواب صار عندهم شك። ተመልከት እንግዲህ ጠያቂው አብደላህ አልሐረሪን እየጠየቀው ነው። ምን ይለዋል እንግዲህ አንዳንድ ባዕድ ጀማሪ የሆኑ በእንትን ላይ አህባሹ ላይ ማለት ነው ጀማሪ የሆኑ ሰዎች አንዳንዴ ሸክ ያድርባቸዋል። አዳዲስ ጀማሪዎች ናቸው ወደዚህ አቂዳና አንዳንዴ ሸክ ያድርባቸዋል። አህባሽ የሚባል አቂዳ ልክ ነው አይደለም? ተመልከት፣ ሸክ እኮ ነው ገና። እንደዛ ከሆነ ህክሙ ምንድነው ብለው እየጠየቁት ነው። መንሃጅ የመንሃጅ ጥያቄ ነው። ሀሊል አህባሽ ይህ አህባሽ የሚባለው ሐቅ ነው ወይንስ አይደለም?
يكفران سبحان الله يوم ده سماهون من على يكفران يكفران على تملكت ገባ ገና አህባሽ አቂዳ ልክ ነው አይደለም ብሎ አንድ ሰው የሆነ ጥያቄ ውስጥ ቢገባ ማለት ነው ሸክ ውስጥ ቢገባ ይከፍራል ይከፍራል ተመልከት ለዚህ ነው እኛ አህባሾች ተክፊር ናቸው ሰውን በማስከፈር ላይ ነው በቃ እንትን አቂዳቸውን እንትን የሚሉትና ይህ ነው ባረከላሁ ፊክ አማ في مساله ኢብኑ ተይሚያ አለይሂ ረህመቱላህ ይህ ይታወቃል ያው ኢብኑ ተይሚያ ለምን እንደሚጠሉት ኢብኑ ተይሚያን ትልቁ የሚጠሉበት ነገር ምንድነው ያኒ እሱ የነዚህን ሰዎች ማንነት በደንብ በግልጽ በኪታብ ደረጃ በደንብ አድርጎ ስላስቀመጣቸው እንድንጠነቀቅ ስላደረጉንና እንደዚሁ ደግሞ የሚያነሳቸውን የጭንቅላትም ጥያቄ ያው ዒልመል ከላም የተጠቁ ስለሆኑ ማለት ነው አህባሾች ቢማና ዒልመል ከላም የተጠቁ ስለሆኑ በእንደዚህ አይነት ያንዳንዱን አካሄዳቸውን ስለደመሰሰባቸውና መና ስላረገባቸው ሁሉን ነገር ምን ያደርጋሉ ስሙን ያጠፉታል ስማቸውን ያጠፋቸዋል አለይሂ ረህመቱላህ ከዛም በኋላ ምን ያደርጋሉ ተመልከት ኢብኑ ተይሚያ ምሳሌ አላህ አርሽ ላይ ቁጭ ብሏል ብለው ይላሉ ብለው ይዋሹባቸዋል ላ እሳቸው በፍጹም እንደዚህ ያላሉ حتى ፈትዋቸው ላይ እንኳን ያሉት ምንድነው አንዳንድ ዑለማዎች አሉ እንደዚህ ያሉ ብለው ነቅል የዑለማዎች ነቅል እንጂ ያስቀመጡት የእሳቸው አቋም አይደለም እሳቸው አቋሚ ነው ብለው አይደለም ግን ነቅል ነው ያደረጉት ገባህ ነቅል ማለት ከየሌሎችን ዑለማ ነው ያስቀመጡ እንጂ የእሳቸው ይሄ ደግሞ حتى ابن جرير الطبري زند እንደዚህ ነገር አለ ابن جرير الطبري እሱ عسى يبعثك ربك مقاما محمودا ሚሉን ሲፈስሩ ከሙጃሂድ ይሄ ተገኝቷል ብለው ተፍሲራቸው ላይ አስቀምጠዋል ከሙጃሂድ እንደተገኘ አስቀምጠዋል ስለዚህ እንደዚህ አይነት ነቅል አድርገዋል ብለው ኢብኑ ተይሚያን ይዘልፏቸዋል ታዲያ ኢብኑ ጀሪር ስለምንድነው አጠበሪ ስለምንድነው እንትን የማይሏቸው አያ አይደለ ስለዚህ ነቅል ማስቀመጥ ምን አይደለም ያ አቋም ነው ማለት አይደለም እንደዚህ አይነት ተራ የሆኑ ነገሮችን እያመጡ እሳቸው ላይ ይለጥፉባቸዋል ቀጥታ ኢብኑ ተይሚያና አጠበሪ ምን አገናኘ እዚህ ጋር ኢብኑ ተይሚያን ካስከፈሩ ለምንድነው ኢብኑ አጠበሪ አላስከፈሩ የተባለው ለምንድነው ምን ቀዋስም ቢገናኝ አጠር ያለ እንትን አድርጉ ነው عجيب ነው ለምሳሌ ያው እነሱ እንደነገርኩ የግል ጥላቻ ነው እንጂ እንትን በማለታቸው አይደለም ይሄ ግልጽ የሆነ የግል ጥላቻ በጀህል የግል ጥላቻ ስላለባቸው በጀህል ነው ባለማወቅ ባረከላህ طيب ይቅርታ ኡስታዝ ከዚህ ጋር ብናይዘው አሁን እኮ መሰለ ተክፊር ያነሱ ጋር በማስከፈር እንዲህ ከሆነ ቁርአኑን አያ الرحمن على العرش استوى ወደ ወዛኝ እንመለሳል አንዴ ስለመጣልኝ ሐሳቡ እሱ ጥያቄ ማለት ነው እሺ الرحمن على العرش استواءውን እኔ ያቺን አያ አልተቀበልኩትም በስተውላ ብዬ አመንኩበትና ፈሰርኩኝ እኔ እንደህባሽ استوى ሳይሆን استولى هل እዚህ ጋር አሁን እኔ ኩፍር ገባለሁ ሳላቅ ማለት ነው بمعنى قولك يعني استولى بي بفسره مالتك ነው ولا نعم هون እኔ እንደህባሽ ሆኜ ከዛም በኋላ መጥቼ እዚህ ነገር አመንኩበት استولى መሻይኾች ያሳመኑኝና ይቺን አያ ወሃቢዮች ስለሚሉት አትመነባት ብዬ አያው ሙሉ ለሙሉ هل جهل ውስጥ ገባለሁ ወይስ ተክፊር ውስጥ ገባለሁ እኔ በአብራህማን على العرش يستوى ብትለኝ انا አላምንም እማምነው ምንድነው الرحمن على العرش يستوى هل እዚህ ጋር እኔ ኩፍር ውስጥ ገባለሁ ወይስ ዑذر بجهل ይሆናለሁ قبل هذا إن شاء الله يا ابن جرير الطبري تفسير ما ملكت تشلالك عصا يبعثك ربك مقاما محمودا يميلون يهو سيفسروا عصا يبعثك ربك مقاما محمودا يميلو كمجاهد እንደተያዘን ስተው يجلسه معه على العرش ብለው ابن جرير ይናገራሉ ይህ ተፍሲር ابن جرير الطبري تفسير الطبري ከፍቶ ማየት ይቻላል ግልጽ ነው አይደል ተፍሲር الطبري ምን የሚለውን ሲፈስሩ عصا يبعثك ربك مقاما محمودا سورة الإسراء 79ኛውን አያ ማለት ነው تفسير الطبري ላይ ገብቶ ማየት ይቻላል ግልጽ ነው አይደል ተፍሲር الطبري ገብቶ ማየት ይቻላል እሳቸውም ያስቀምጣሉ በነቅል ደረጃ ግን አቋማቸው ነው ማለት አይደለም ይሄንን በዚሁ ለመያዝ ነው ሌላው ወደ አንሳው ነጥብ ስመለስ እኛ አህለ ሱና ወልጀማዓ አንድን ሰው ለማስከፈር የራሱ የሆኑ ሸርጦች አሉ መዋኒዎች አሉ መሟላት ያለባቸው ነገሮች አሉ ያን ሰው አንድ ሰው መቼ ነው ከእስልምና የሚወጣው የሚለው ዘሎ አንድ ሰው የሆነ ነገር ስላደረገ ብቻ ከእስልምና እኛ እናስወጣ እኛ ተክፊር አይደለም ግልጽ ነው አይደል እንዴ ስለዚህ የራሱ የሆኑ መንገዶች አሉት ምሳሌ ይሄ ሰው በጀህል ነው እንደዚህ ያደረገ ያለው እሺ ምሳሌ ይሄ ሰው የተገደሉ እንደዚህ ያደረገ ያለው ከውቀት እጥረት ነው ይታያል ሁሉ ነገር ሁጃም ይባላል ሰውዬ ላይ ሁጃ ይቆምበታል ግልጽ ነው አይደል ምሳሌ አላህ Subhanahu Wa Ta'ala الرحمن على العرش استوى የሚለው እኔ አልቀበልም እኔ የአላህን ቃል ብሎ እያወቀ ሐቅ ደርሶት ከሆነ هذا مكذب لله ولرسوله ይሄ አላህና መልእክተኛውን ያስተባበለን ግልጽ ነው አይደል
ማንኛውም አላህና መልእክተኛ استاذي معليش እዚህ ጋር እናንተ የተከፈራችሁ ነው አሁን እናንተ ሰለፊዮች ወይም የዋሃቢዮች የምትባሉትን በጅምላ ተከፍሯቸዋል በእነሆ ተቃራኒ هل هذا ليس قدوتنا هؤلاء ليسوا قدوتنا እነዚህ ሰዎች የኛ አርአያችን አይደሉም የኛ አርአያችን ነብያችን አለይሂ ሰላቱ ወሰላም ናቸው የኛ አርአያችን ሰለፎቹ ቀደምቶቹ ናቸው እንጂ እነዚህ ሰዎች ለኛ አርአያችን አይደሉም ባረከላሁ ፊክ አኹና አህባሾች አሁን ሙሉ ለሙሉ ስለሚያስከፍሩ በይ ከራሱ አንናርቅም ነገር ግን በተክፊር መስአላ ስለምንዘጋ ነው እነሱ ጋር ተክፊር ነፃ ከሆነ ወይም እንትን የሚፈቀድ ከሆነ እናንተ ጋር አይፈቀድም ነው ባጭሩ ማለት ነው አይዋ እኛ አልহামዱሊላህ እኛ አህለ ሱና ወልጀማ የራሱ አንድ ሰው ካፊር ለመባል የራሱ ሆኑ መሟላት ያለባቸው ሸርጦች አሉ መስፈርቶች አሉ ግልጽ ነው ይሄ ነገር እንዴት ነው አልተበራራለትም ወይ አልተገለጠለትም ወይ እንዴት ነው ቁርአኑ ሳልደረሰውም ሐዲስ ይታያል ሁሉ ነገር ማለት ነው ከዛም በኋላ ያለው ነገር ተብራርቶለት አሻፈረኝ ብሎ አንድ ሰው አላህና መልእክተኛው የሚያስተባብል ከሆነ ይሄ ምንም ጥያቄ የለው ግልጽ ነው አይደለም ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا አየ አላህ Subhanahu Wa Ta'ala من بعد ما تبين له الهدى ያለው አላህ ሐቁ ከተበየነለት በኋላ ስለዚህ ሐቅ መበየን ለሁሉ ነገር መስፈርት ነው ያ ነው ባረከላሁ ፊክ خلاص خير شيء طيب سؤال قبل الاخير የአቂዳ አህባሽ ተቃራኒ አላህ ጅስም አለው እንትን አለው ስለምትሉት ሙሉ ለሙሉ ይሄን ሙጀሲም የምትባሉበት ነገር ስላለ ይሄን ነገር አብራሩልን ያው ሰዓታችን እንጠቀምና ለምንድን ነው የተጅሲሙ ነገር ምን ጋር ነው ለምን ተባለ የተጅሲሙ ነገር እነሱ ደግሞ ምን አይተው ነው እናንተ ላይ ተጅሲም የተደረገ ሙጀሲሞች የምትባሉት طيب ተጅሲም የሚለውን ነገር ተጅሲም የሚለውን እንግዲህ እነዚህ አህባሾች የሚጠቀሙበት የራሱ የሆነ የተሳሳተ ግንዛቤ አለ አህባሾች እንግዲህ አህለ ሱና ወልጀማ የሆነን ሰው አላህ ለራሱ ያሰበተውን ሲያሰብት መልእክተኛው አለይሂ ሰላቱ ሰላም ለአላህ ያሰበቱትን ሲያሰብት ይህ ሰው ሙጀሲም ነው ይላሉ ተመልከቱ ሙጀሲም ነው ይላሉ ምሳሌ አላህ ለራሱ እጅ ያለኝ ያለውን አላህ ለራሱ ያጸደቀው ማጽደቅ አህባሾች ዘንድ ተጅሲም ይባላል ነገር ግን እስኪ ሰለፎቹ እነ ተፍሲር ተፍሲር في معلوم الدين ابن جرير الطبري እንመልከት ምን ይሉ እንደነበር ተመልከት ዛሬ አንተ አየክ አላህ ለራሱ ያረጋገጠውን ስታረጋግጥ ነብዩ አለይሂ ሰላቱ ወሰለም ለአላህ አለው ያሉንን ስንል ሙጀሲም ይላሉ ተመልከት ምሳሌ አላህ ለራሱ እጅ ያለኝ አለ ቀደም እንዳሳየው ተፍሲራቸው ላይ ابن جرير الطبري ለአላህ እጅ እንዳለው ያሰብታሉ ገባ አሁን ደግሞ ሌላኛው ኪታባቸውን እንዴ ተፍሲር في معلوم الدين የተሰኘ የኢብኑ ጀሪር الطبري ኪታባቸው ነው እስኪ እዚህ ላይ ምን እንዳሉ እንመልከት ያው ዛሬ አየህ አላህ ለራሱ ያረጋገጠውን ስታረጋግጥ ነው ሙጀሲም የምትባለው እኛ አላህን Subhanahu Wa Ta'ala ለራሱ ያረጋገጠልን ስናረጋግጥ እንደኛ አይነት በደንብ አጥንት የተዋቀረ እንደኛ አይነት እንደዚህ ጅስም ነው አንልምኛ በፍጹም ከዛብ ነው ሰዎች ውሸታምነታቸውን በዚህ ታውቃለህ እኛ አላህን Subhanahu Wa Ta'ala ልክ እንደኛ በደንብ አጥንት ሙረከብ የሆነ እንደኛ እንደዚህ ጅስም ያለው እንደዚህ እንደኛ ሱብሃነከ ረቢ እንደዚህ የሚልኩ አቂል አይሞራ ያለው ሰው እኮ እንደዚህ አይልም በፍጹም ነገር ግን አላህ ለራሱ ያጸደቀው እናጸድቃለን ያንን ነው እነሱ ሙጀሲም የሚሉት አላህ ለራሱ ያጸደቀውን ስላጸደቀን ነው ግን እስኪ ሰለፎችንም በዛው ሙጀሲም እያሏቸው እንደሆነ ላሳይክ ሰለፎችም አቋማቸው አላህ ለራሱ ያጸደቀው ማጽደቅ እንጂ ከዚህ ውጪ አቋም እንዳልነበራቸው ኢንሻአላህ በመረጃ በኪታብ ተፍሲር في معلوم الدين የተሰኘ የኢብኑ ጀሪር الطبري ኪታብ ነው እዚህ ላይ ምን ይላሉ በጣም የሚገርምክ ማለት ነው طيب እስከምታወጡት እንዴት እኛ ሆን እንደ ሙስሊሞች ተቀላላ እንዴት አላህ እጅ አለው እንላለን እንዴት አላህ አይን ይላል እንላለን እንዴት እዚህ ነገር መውራት እንችላለን ማስረጃ አለ طيب ያው ኪታቡ እንዳሳየው ተፍሲር في معلوم الدين ይላሉ وذلك نحو اخبار الله تعالى ذكره ان ايانا انه سميع بصير الله سميعنا ተመልካች ነኝ ያለንን እናጸድቃለን ይላሉ ኢብኑ ጀሪር الطبري እንደዚህ ደግሞ ወአነሁ አሉ ኢብኑ ጀሪር الطبري وان له يدين አየህ ለአላህ ሁለት እጆች አሉት አሉ ኢብኑ ጀሪር ለቀውሊሂ አላህ ስለነገረን በል የዳሁ መብሱጣታኒ የአላህ ሁለት እጆች የተዘረጉ ናቸው እያለ አላህ ስለነገረን ለአላህ ምን አለው የደይኒ ሁለት እጅ ያለው ይላሉ ኢብኑ ጀሪር الطبري እንደዚህ ደግሞ ወአነ ለሁ የሚነን ለአላህ ቀኝ እንዳለው እናሰብታለን ለቀውሊሂ አላህ ስለነገረን ወሰማዋቱ መጥዊያቱ ቢየሚኒሂ ብሎ አላህ ስለነገረን እናሰብታለን ይላሉ ወአነሁ አላህ Subhanahu Wa Ta'ala ወአነ ለሁ ወጅሃን ለአላህ ፊት እንዳለው እናሰብታለን ይላሉ ለቀውሊሂ አላህ ስለነገረን ኩሉ ሸይኢን ሃሊኩን ኢላ ወጅሃ ሁሉ ነገር ጠፊ ነው የሱ ፊት ሲቀር ብሎ አላህ ስለነገረን ወቀውሉሁ እንደዚህ ደግሞ አላህ Subhanahu Wa Ta'ala በሌላ አያ ላይ ስለነገረን ነው ወይብቃ ወጅሁ ረቢከ ذو الجلال والإكرام ይላል አላህ ስለነገረን ለአላህ Subhanahu Wa Ta'ala ፊት እናሰብታለን ይላሉ በጣም ይገርም ኢብኑ ጀሪር ስለዚህ ሙጀሲም ካሉ
እነ ኢብኑ ጀሪርን ሙጀሲም ሊሏቸው ነው። ተመልከት። እንደዚህ ደግሞ ወአነ ለሁ ቀደመን ለአላህ እግር አለው አሉ። ተመልከት ኢብኑ ጀሪር ወአነ ለሁ ቀደመን ለአላህ እግር አለው አሉ። ለምን? ለቀውሊ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ስለነገሩን። ይሄን ሐዲስ በደንብ ተመልከት። አህባሾች የሚያሾፉበት ሐዲስ ነው። ወሃብያዎች እንደዚህ ይላሉ፣ ጀሃነም ላይ እግሩን አስቀመጠ ይላሉ እያሉ የሚያሾፉበት ሐዲስ ነው የነብዩ ዐለይሂ ሰላቱ ወሰላም ሐዲስ። ነገር ግን ሐታ ሰለፎች ራሱ ለአላህ እግርን እናሰብታለን ብል እንደ መረጃ የሚያመጡት ይሄን ሐዲስ ነው። ተመልከት ምን አሉ? ሐታ የضع እስከሚጭንባት ድረስ እስከሚያስቀምጥባት ድረስ ረቡ አላህ ሱብሓነሁ ወተዓላ ቀደመሁ ፊሃ ያኒ ጀሃነም ላይ እግሩን እስከሚያስቀምጥባት የሚል ቡኻሪና ሙስሊም ሙተፈቅ የሆነ ሐዲስ አለ። ኢዘን ያንን ሐዲሱንም ማየት እንችላለን። ባረከላሁ ፊክ። መርሐባ። ምን ይላሉ ሐዲሱ? ይኸው እንደምትመለከተው ቡኻሪና ሙስሊም የዘገቡት ሐዲስ ነው። ምን ይላሉ ነብዩ አለይሂ ሰላቱ ሰላም? ላ ተዛሉ ጀሃነም አትወገድም፣ ተቁሉ እንዲህ ከማለት ሀል ሚን መዚድ ጭማሪ ያለን ከማለት አትወገድም፣ ሐታ የضع እስከሚጭንባት ድረስ ፊሃ በሷ ላይ ረቡል ዒዘቲ አላህ ሱብሓነሁ ወተዓላ ተባረከ ወተዓላ ቀደመሁ እግሩን አላህ እስከሚያስቀምጥባት ያኔ ፈተቁሉ ትላለች፣ ቀጥኑ ቀጥ ሞላሁ ትላለች አሉ። ይህ አነስ ኢብኑ ማሊክ ያስተላለፉት ሐዲስ ቡኻሪና ሙስሊም ኢትፋቅ ያለው ሐዲስ ነው። ተመልከት። ግን አህባሾች ሲያሾፉበት ታያለክ። ኢብኑ ጀሪር አጠበሪ ምን ያደርጉታል? ይሄንን እንደ መረጃ ማለት ነው ያመጡታል ማለት ነው። ይሄው እንደምትመለከተው አሁን ያየነው ኪታብ የኢብኑ ጀሪር አጠበሪ ኪታብ ነው እና ባረከላሁ ፊክ። ይህንን ለማለት ያህል ነው። ለዚህ ነው እኛን ሙጀሲማዎች ተጅሲም ምናምን የሚሉት። ለዚህ ነው እኛ አላህ ለራሱ ያሰበተውን ማስበት هذا ليس ተጅሲም፣ ይሄ ተጅሲም አይደለም። ነገር ግን ስናሰብት ያ ምሳሌ አላህ እጅ ስናሰብት ያ እጅ ልክ እንደኛ እጅ ነው። ያ ለአላህ እግር ስናሰብት ያ እግር ልክ እንደኛ እግር ነው። ላ በፍጹም አላህ የሚመስለው ነገር የለም። ነገር ግን አላህ ለራሱ ያረጋገጠውን እናረጋግጣለን። እቺን ቃይዳ በፍጹም ልንረሳት አይገባም። ባረከላሁ ፊክ። አላህ ሱብሓነሁ ወተዓላ ስለራሱ ምን አለን? ለይሰ ከሚስሊሂ ሸይኡን አለ። አየህ እኔ የሚመስል ነገር የለም አለ አላህ። እንዳታመሳሰል። ከዛስ ምን አለ አላህ ሱብሓነሁ ወተዓላ እዛው አጠገብ ላይ ወሁወ ሰሚዑል በሲር። አየህ እሱ የሚመስል ነገር እንደሌለ ያኒ አረጋገጠልክና ከዛም በኋላ እዚህ ጋር ደግሞ አሰበተልክ። ያ ነፊ ይባላል። ይሄ ደግሞ ኢስባት። ነፊ ምንድነው? እንዳታመሳስለው። ገባ? አላህ ስለራሱ የነገረህን ነገር በፍጹም እንዳታመሳስል። ከዛም በኋላ ደግሞ አላህ ለራሱ መስማትና ማየትን አረጋገጠ እና ኢንሻአላህ ባረከላሁ ፊክ። ይሄን ይመስላል። ባረከላሁ ፊክ። ይሄው አሁን ያየነው ኪታብ ይሄ ነው፣ የኢብኑ ጀሪር አጠበሪ ኪታባቸው ማለት ነው። ሐታ የضع ረቡል ዒዘቲ ያኒ ቀደመሁ ፊሃ እያሉ አላህ ሱብሓነሁ ወተዓላ እግሩን እስከሚያስቀምጥባት ድረስ እያሉ። በነገራችን ላይ እዚህ ኪታባቸው ላይ ኢብኑ ጀሪር አጠበሪ በጣም ብዙ ለአላህ ሱብሓነሁ ወተዓላ ለራሱ ያጸደቀውን በቁርአንና በሐዲስ ያጸድቃሉ። ይህ ነው። ባረከላሁ ፊክ። ምናልባት ሌላ ለመጨረሻ እንትን የምትለው ነገር ካለ እንደዚህ ደግሞ አስከትለው ይላሉ። ወአነሁ የሕቢጡ አላህ ሱብሓነሁ ወተዓላ ይወርዳል ኩለ ሌሊትን በእያንዳንዱ ሌሊት ወየንዚሉ ኢለ ሰማይ ዱንያ ወደ ቅርቢቷ ሰማይ አላህ ይወርዳል እያሉ ይሄው ያሰብታሉ። ኢብኑ ጀሪር አጠበሪ ለምንድን ነው ይሄን የምናምነው አሉ? ሊኸበሪ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ስለነገሩን እናሰብታለን እያሉ ኢብኑ ጀሪር አጠበሪ ያስቀምጣሉ ነው። ባረከላሁ ፊክ። ይሄው ወይብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም እያሉ ይሄው ቀደመሁ ፊሃ እያሉ አላህ እስከሚያስቀምጥባት ድረስ እያሉ ዋናው የድሐክ አላህ ለራሱ ያሰበታቸው ሌሎችን ሲፋዎች ያሰብታሉ። ይህ ኪታብ እንደነገርኩህ ተፍሲር ፊ ማዕሉም ዲን የኢብኑ ጀሪር አጠበሪ ኪታብ ነው። هذا والله اعلم። እኛ ያው የሰለፎችን መንገድ ነው የምንከተል። ይህን ይመስላል። ጀዛከላሁ ኸይራን። ባረከላሁ ፊክ። ድምጽ ይሰማል? ይሰማል። አቅል ማይቀበል ነገር እንዴት በዚህ ነገር ማመን እንችላለን? ኢንሻአላህ በቀጣይ እንትን ዙራ ላይ ሁለተኛ እንትን እናደርጋለን። ለአሰር ስለደረሰብን ኢንሻአላህ የመጨረሻ ላይ የምትሉት ነገር አለ ያ ኡስታዝ? በዚህ ነገር ላይ ሙናዘራ ማድረግ ትችላላችሁ። እሺ ከአህባሾቹ ከተገኙ አንዳንድ ሐቅ ልናወጣና ትክክለኛ አህባሽ አለው መስረጃ አለው አቂዳ አለው ሐቅ አለው በተቀራኒ ነገር ስለሆነ ቃዒዳው እንዳለች الخلاف لا يفسد الود قضيه እንደዛ ወደ ግል ጉዳይ ምን ወስድ ነገር የለም በፍክር ጉዳይ ነው። በዚህ ነገር ምን ትላላችሁ? ጀዛከላሁ ኸይራን አኹና ባረከላሁ ፊክ። እኛ ማንኛውም ያ ሙዕተዚላ ብላችሁ ቅር አይለኝም። ምክንያቱም ቅድም በደንብ አድርጌ እነዚህ ሰዎች የሙዕተዚላን አቂዳ ይዘው እንደመጡ በደንብ አድርጌ ስላረጋገጥኩልህ ከራሳቸውም መሸይኾች አንስቼ ማለት ነው። እና ማንኛውም ሙዕተዚላ አህባሽ ማለት ነው ውይይት ከፈለገ ዒልሚ የሆነ ውይይት እኛ ኢንሻአላህ በራችንን ከፍተን ውይይት እየጠበቅን ነው። ማንም ሰው ብዙ ሰዎች አልሐምዱሊላህ
እየተለወጡ ነው፣ ሐቅን እያወቁ ነው። ከእንደዚህ አይነት የሙዕተዚላ አቋም ራሳቸውን እያገለሉ ይገኛሉ። ሐቅ አልሐምዱሊላህ ሁሌ የበላይ ነው እና ባልከው ጉዳይ ላይ እኛ ለሙናዘራ ሁሌ ዝግጁ ነን። እስካሁንም እያደረግን ነው። ወደፊት ማድረግ የሚፈልግ ካለ ቤታችን እንደምታውቁት ነው። ማንም ሰው መጥቶ ገብቶ መወያየት ይችላል። ጀዛከላሁ ኸይረን። በዚህ ነገር ላይ ብቁ ንቁ የሆኑ ወንድሞች አሉ። መጥቶ ማንም ሰው መወያየት የሚፈልግ በራችን ክፍት ነው። ባረከላሁ ፊክ። ኢንሻአላህ ሼክ ሙራድ ጀዛከላሁ ኸይረን። ሰላም አለይኩም። ኢንሻአላህ ብዙ ሀሳቦች እዚህ ይቀጥሉ ያሉ ኢንሻአላህ በሌላ ዙር እንገናኛለን። ሱብሃነከላሁ ወተዓላ ወአቱቡ ኢለይክ። ጀዛከላሁ ኸይረን ኢንሻአላህ ባረከላሁ ፊክ። አንተም መተክ እዚህ ጥያቄ በመጠየቅክ ያለውን ነገር ጀዛከላሁ ኸይረን እናመሰግናለን። ኢንሻአላህ መቀላይፍ ነው ዝጉት ይችላል። እሺ طيب وعليكم السلام ورحمة الله وبركاته.